የምወደው ሁል ጊዜ ደስ የሚለኝ እኔ ሱሌ የምወደው ሁል ጊዜ ደስ የሚለኝ እኔ ሱሌ ሳወራው ነው ሰው የመሆን ምክንያቴ ሳወራው ነው። እግዚአብሔር አምላካችንን እናመሰግናለን። በእርግጥ በእግዚአብሔር ጉባኤ ውስጥ መገኘት፣ በእንደዚህ አይነት ስብሰባ ውስጥ መገኘት ቀላል አይደለም። እኛ ሁል ጊዜ ስለለመድነው ቀላል እናደርገዋለን እንጂ በዓለም ላይ ካሉ ስብሰባዎች ሁሉ የከበረ ስብሰባ ነው። ብዙ ስብሰባዎች አሉ በዓለም ላይ በጣም ታላላቅ ሰዎች የሚሰበሰቡበት፣ በጣም በአማሩ ቤቶች፣ በሚመቹ መቀመጫዎች የሚሰበሰቡትም ሰዎች እጅግ በጣም ስልጣን ያላቸው፣ የሚወስኑትም ውሳኔ በዓለም ላይ ትልቅ ተጽዕኖ ሊያደርግ የሚችል፣ በፖለቲካም በኢኮኖሚውም የእያንዳንዱን ሰው ኑሮ አፌክት ሊያደርግ የሚችል ውሳኔ የሚወስኑበት ስብሰባ አለ። በዓለም ዙሪያ ሰዎች አይናቸውን ጆሮአቸውን ትኩረት ሰጥተው የሚከታተሉት ስብሰባ አለ አይደል? ነገር ግን ብታምኑም ባታምኑም ይሄ ስብሰባ ከዛ ስብሰባ ይበልጣል። የሚበልጥበትም አንድ ምክንያት ብቻ ነው። እሱም ዓለምን የፈጠረ እግዚአብሔር መንፈስ ቅዱስ በዚህ ስላለ ብቻ ነው። እግዚአብሔር የተመሰገነ ይሁን። በእንደዚህ አይነት ስብሰባ ላይ እንድንገኝ እግዚአብሔር ስለረዳን እግዚአብሔርን እናመሰግናለን። በሌሎቹ ስብሰባ ላይ አሁን በጠቀስናቸው ስብሰባ ላይ እግዚአብሔር አይገኝም ወይ ታዲያ ብትሉኝ እኔ አላውቅም። እሱ ምናልባት እግዚአብሔር ሁሉ ቦታ መገኘት የሚችል አምላክ ስለሆነ በዛ ባህሪው ሊገኝ ይችላል። ነገር ግን በጣም እርግጠኛ ሆነን የምናውቀው ስሙ በሚጠራበት ቃሉ እንደሚለው በዚህ ቦታ በእርግጠኝነት እንደሚገኝ ነው። ስለዚህ ቀላል ስብሰባ አይደለም፣ የምንንቀው አይደለም። እግዚአብሔር የተመሰገነ ይሁን የዛ ስብሰባ አባል ስለሆነ። ዛሬ እንድናየው የፈለኩት ክፍል አሁን ባለንበት ሳምንት፣ በዚህ በምናሳልፈው ሳምንትና የሚቀጥለው ሳምንት የሚከበር በአጋጣሚ ደግሞ በሁለቱም ካላንደሮች በፈረንጆችም በአበሻውም ካላንደር በአንድ ላይ የሆነ የፋሲካ በዓል አለ እና ከፋሲካ በዓሉ በፊት ደግሞ አሁን የሚመጣው ሳምንት የሕማማቱ ሳምንት ተብሎ በተለይ በኦርቶዶክስ በጣም ብዙ ያስቡታል። እና እኛም እስቲ በዚህ ሳምንት በመስቀሉ ላይ የተከናወነው ነገር ምን ይመስላል? ምንድን ነበር መስቀሉ? የተከፈለ ዋጋ ምን ያህል ነው የሚለውን ነገር በዚህ ሳምንት ውስጥ እንድናይ ነው ልቤ ፈለገ። ምክንያቱም ስለዚህ ነገር ስላጠና ፈልግ ነበር፣ ግን በአጋጣሚ በዚህ ሳምንት ፕሮግራሙ ሲሰጠኝ ፓስተር በቃ ይሄን ባቀርብ ይሻላል ብዬ ሀሳቤን ቀየርኩኝና ይሄንን እንድናይ ፈለግኩኝ። እና ታሪኩ በአራቱም ወንጌሎች ላይ ተጽፏል። ነገር ግን እኔ የመረጥኩት የዮሐንስን ወንጌል ነው። የዮሐንስ ወንጌል ይህንን የመስቀሉን የኢየሱስ ክርስቶስን የፍርድና የመስቀሉን ወይም የአገዳደሉን ሁኔታ ያብራራልን። ብዙ የመጽሐፍትን ከዚህ በፊት በነቢያት በመጽሐፍ ተጽፈው የነበሩት ነገሮች ተፈጻሚነት እንዳገኙ በማሳየት ስለሆነ ሌሎቹም ተመሳሳይ ስለሆኑ እኔ ይህንን መርጫለሁ። ለነገሩ አንዳንድ ጊዜም ሄዳችሁ ልታነቡት ትችላላችሁ። አንዳንዴም ሌሎቹን ወንጌሎችም ልናይ እንችላለን። ታሪኩን ለመጀመር ከፍርድ ሂደቱ ብጀምር ይሻላል ብዬ አሰብኩኝና ምዕራፍ የዮሐንስ ወንጌል ምዕራፍ 18 ጀምሮ ለማየት አለፍ ብዬ የፍርዱን ሁኔታ ለማየት ጀመርኩ። ታሪኩ እንዲያያዝላችሁ
እንግዲህ ምንድነው ኢየሱስ ክርስቶስ የመጨረሻውን ጸሎት በጌቴሰማኒ ከጸለየ በኋላ ከደቀ መዛሙርቱ ጋራ ከዚህ በፊት ወደሚሰበሰቡበት ቦታ እንደሄደና ያንንም ቦታ ይሁዳ ያውቀው ስለነበር የአይሁድን አለቆች ጭፍሮች ይዞ ወደዛ ቦታ እንደሄደ ከዛ ኢየሱስንም አሳልፎ እንደሰጠው ነው የሚያሳየው። ከዛ ይቀጥልና ግን ምዕራፍ 18-12 ላይ ማንበብ የምፈልገው እንግዲህ የሻለቃውና ጭፍሮቹ አይሁድም ሎሌዎቹን ኢየሱስን ይዘው አሰሩት ከሚለው መጀመር ፈልጋለሁ። አሰሩት፣ አስቀድመውም ወደ ሐና ወሰዱት ይላል። ኢየሱስ ክርስቶስ ተላልፎ ተሰጥቷል። እዚህ ጋር ታስሯል። ሐና ወደሚባለው ሊቀ ካህናት ቤት እንደተወሰደ መጀመሪያ ይነግረናል። በዚያም ይሄ ሐና የሚባለው ሊቀ ካህን ኢየሱስ ክርስቶስን እንደመረመረው ስለ ትምህርቱ፣ ስለ ደቀ መዛሙርቱና ስለሚያስተምረው ትምህርት እንደጠየቀው ይነግረናል። ኢየሱስ ክርስቶስም ያው በአደባባይ በተለይም ደግሞ በቤተ መቅደስ ውስጥ ነው ያስተማርኩት እና የተማሩትን የሰሙትን መጠየቅ ትችላለህ የሚል መልስ እንደሰጠውና በዚህ ምክንያት ሎሌው በጥፊ እንደመታው ይነግረንና ከዛ ሐናም እንደታሰረ ወደ ቀያፋ የሚባለው ወደ ሌላው ሊቀ ካህን ቤት አስተላለፈው ይላል። ወደዚያ እንደሰደደው እናያለን። ቀያፋም እንደገና ወደ ጲላጦስ ወስዶት እንግዲህ እዛ ነው የፍርዱ ሂደት የጀመረው ማለት ነው። ኢየሱስ ክርስቶስን የከሰሱት ምን ብለው ነው? ቁጥር 28ን ስናነብ እዛው ምዕራፍ 18-28 ስናነብ ኢየሱስም ከቀያፋ ወደ ገዢው ግቢ ወሰዱት፣ ማለዳም ነበር። እነርሱም የፋሲካን በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዢው ግቢ አልገቡም። ስለዚህ ጲላጦስ ወደ ውጪ ወደ እነሱ ወጥቶ ይህን ሰው ስለምን ትከሱታላቸው አላቸው። እነሱም መልሰው ይህ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነው ነበር አሉ። ስለዚህ ምንድነው እዚህ ጋር ያደረጉት? ፋሲካ የሚመጣው ሰንበት የፋሲካ ሰንበት ስለነበረ ወደ አሕዛብ ግቢ ከገቡ ስለሚረክሱ አልገቡም ወደ ግቢው። ግን ጲላጦስ ወደ ውጭ መጥቶ ነው የሚጠይቃቸው። ምንድነው ያሉት? ለምንድን ነው ምን አድርጎ ነው ብለው ሲላቸው የነገሩት ነገር ክፉ አድራጊ ነው። ትክክለኛው ክሳቸው ግን ያ አልነበረም። ትክክለኛ እንዲሞት የፈለጉበት ምክንያት ወርታችን እናየዋለን። የእግዚአብሔር ልጅ ነኝ ብሎ ስላለ ነው። ራሱን የእግዚአብሔር ልጅ ነኝ ብሏልና ነው። ነገር ግን እዚህ ጋር በሃይማኖት ምክንያት ከከሰሱት ጲላጦስ መልሶ ወደ እነሱ ስለሚመልስባቸው እንደ ሕጋችሁ መሰረት ዳኙት ስለሚላቸው ምን ይላሉ? እዚህ ጋር ክፉ አድራጊ ስለሆነ ነው ብለው እንደከሰሱት እናያለን። ሉቃስ ሲጽፍልን እንደውም ሞር ዘርዘር አድርጎ ነው የጻፈው። ምን ይላል? ከገሊላ ጀምሮ እስከ ይሁዳ ድረስ በትምህርቱ ሕዝቡን ያውካል፣ ለቄሳር ግብር እንዳይከፍሉ ሰዎቹን ይከለክላል ብሎ ጨምሮበታል። እና እንደዚህ ብሎ እንደከሰሱት እናያለን። እንደውም ጲላጦስ ገሊላ የሚለውን ሲሰማ ይሄማ ከገሊላ ከሆነ የገሊላን የሚያስተዳድረው ሄሮድስ ስለነበረ እንደውም ወደ ሄሮድስ መሄድ አለበት ብሎ ወደ ሄሮድስ እንደላከው እናያለን። ሄሮድስም ኢየሱስን ሊያየው ይመኝ ነበር፣ ሊያየው ይፈልግ ነበር ይላል። ሊያየው ይወድ ነበረ። ግን ሊያየው የሚወደው አይቶት ሊድነው አይቶት በትምህርቱ ተማርኮ አልነበረም። ታምራትን ይሰራል ይባል ስለነበረ ያንን ሰምቷል። እንደውም ሊያየው ይወድ ነበር። አንዳች ታምራት እንደሚያደርግ ይጠብቅ ነበር ይላል። ሄዳችሁ ብታነቡት ሌሎቹ ወንጌል ላይ አንዳች ታምራትን ነበር የሚጠብቀው። ኢየሱስ ክርስቶስን አልነበረም። ታምራት ኢየሱስ ክርስቶስ ሲያደርግ ነው የኖረው። ግን ታምራት የሚያደርግበት ምክንያት ሰዎች እንዲድኑ
ከወንጌሉ ጋር አብሮ ሰዎችን ለማዳን ሰዎችን ለመፈወስ ነበር እንጂ ሄሮድስ በጠየቀው መልኩ አልነበረም። ሄሮድስ ታምራትን ይጠብቅ የነበረው እንደ ቲያትር ለማየት ነው። እንደ ቲያትር አይደለም። ታምራት ግን ሰዎች እንዲድኑ ነበረ እና ታምራትም አላደረገለትም። እንዳውም ሄዳችሁ ክፍሉን ብታነቡት መልስም አልሰጠውም ለጠየቀው ጥያቄ ሁሉ። ስለዚህ ናቀው ይላል፣ ዘበተበት ይላል። መልሶ ወደ ጲላጦስ እንዳመጣው እናያለን። አሁን ጲላጦስ እንደገና ተመልሶ ኢየሱስ ክርስቶስ ወደሱ ከመጣ በኋላ አንተ የአይሁድ ንጉሥ ነህ ወይ ብሎ ይጠይቀዋል። ደጋግሞ ይህን ጥያቄ ሲጠይቀው እናያለን። አንተ የአይሁድ ንጉሥ ነህ ወይ ይለዋል። ኢየሱስ ክርስቶስ ይህን ጥያቄ ሶስቱም ወንጌሎች ጽፈውታል እንደተጠየቀ እና የሰጠው መልስ አንተ አልክ የሚል ነው። ግን እዚህ ዮሐንስ ላይ መንግስቱ ከየት እንደሆነች የመንግስቱ ደግሞ ተልኮ ምን እንደሆነችም አብራርቷል። እነሱ በሚሉት መልኩ ሳይሆን መንግስቴ ከዚህ አይደለችም፣ መንግስቴ ከሰማይ ናት። እንደገናም ደግሞ የመንግስቱን ተልኮ ሲናገር እኔ እውነት ልመሰክር ነው የመጣሁት፣ ስለ እውነት ልናገር ነው የመጣሁት፣ እውነትን ለማብሰር ነው የመጣሁት ብሎ ሲለው ጲላጦስ እውነት ምንድን ነው ይልና በጣም ወሳኝ የሆነ ጥሩ ጥያቄ ከጠየቀ በኋላ መልሱን ግን ሳይሰማ መልሱንም እንዲመልስለት ጊዜ ሳይሰጠው ተመልሶ ወደ ከሳሾቹ ሄደ ይለናል። ይህ እንግዲህ እንዲህ ከሆነ ወዲያ ጲላጦስ ምንም ነገር ስላላገኘበት ምን አደረገ ይለናል። እዚህ ቁጥር 39 ላይ ስናይ እኔስ አንዲት በደል እንኳ አላገኘሁበትም፣ ነገር ግን በፋሲካ ልፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን አላቸው። ሁሉም ደግሞ በርባንን እንጂ ይህን አይደለም እያሉ ጮሁ። በርባን ግን ወንበዴ ነበር ይለናል። እዚህ ጋር ዮሐንስ ራሱ አጻጻፉ ኮምፔር እንድናረገው የሚያሳይ ነው። አንዲትስ እንኳ በደል አላገኘሁበትም። በርባን ግን ወንበዴ ነው። በርባንን ልፍታላችሁ ወይስ ኢየሱስን ልፍታላችሁ? አይ በርባንን ፍታለን። ንጹሑን ልፍታላችሁ ወይስ ወንበዴውን? አይ ወንበዴውን። ማርቆስ ላይ እንደውም በርባን ነፍሰ ገዳይ ነው ይላል። ምን ያህል ነፍስ ገድሎ እንደታሰረም አይታወቅም። ግን እዚህ ጋር ለንጽጽር የቀረበው ወንበዴውና ንጹሑ፣ ወንጀለኛውና ንጹሑ። ወንጀለኛውን ልፍታላችሁ ወይስ ንጹሑን? አይ ወንጀለኛውን ፍታለን፣ ንጹሑን ግደለው ብለው ነው ያሉት። ይሄ የሚያሳየው የአይሁድ መሪዎች ኢየሱስ እንዲገደል መፈለጋቸውን ብቻ አይደለም። ኢየሱስ ክርስቶስ በእውነት ለኃጢአተኞች ኃጢአተኛው መገደል ሲገባው ንጹሑ እንዲሞት፣ ኃጢአተኛው ነፃ እንዲሆን፣ ወንጀለኛው ነፃ እንዲሆን፣ ነፍሰ ገዳዩ ነፃ እንዲሆን እሱ ሊሞት እንደመጣ የሚያሳይ ነው። ማለት በርባን ወንበዴ ነው፣ ወንጀለኛ ነው፣ ነፍሰ ገዳይ ነው። መሞት የነበረበት በርባን ነው፣ መሰቀል የነበረበት በርባን ነው። ግን ኢየሱስ ክርስቶስ ሪፕሌስ አድርጎ በርባን ደግሞ የእኛን ሁሉ ሕይወት የሚያሳይ ነው። እኛ መሞት ሲገባን ንጹሑ፣ በደለኞቹ መቀጣት ሲገባን ንጹሑ እንደሞተ ሊሞት እንደመጣ እዚህ ጋር የሚያሳይ ነው ማለት ነው። እና ጲላጦስ ይሄንን ካሉት በኋላ ምንም ሊያደርግ አልቻለም። ድጋሚ ወረድ ብሎ እንደገና ይጠይቃቸዋል። አሁንም እኔ ምንም ላደርግ አልቻልኩም፣ ምንም ጥፋት አላገኘሁበትም እና ልፍታላችሁን ይላቸዋል። አሁንም እንደገና ከዛ ቁጥር 12 ላይ ዝቅ ብላችሁ ብታነቡ እንደገና ከዚህ በኋላ ጲላጦስ ሊፈታው ፈለገ ይላል። ነገር ግን አይሁድ ይህን ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮሁ። ስለዚህ አሁን ክሱን ፖለቲካዊ አድርገው አቀረቡት ማለት ነው። ስለዚህ ምንም ሊያደርግ አልቻለም።
እንደውም ከዛም ቀጥላችሁ ደግሞ ከፍ ብላችሁ ብታነቡ 15 ላይ እነሆ ንጉሳችሁ አላቸው። መጨረሻ እነሆ ንጉሳችሁ። እነሱ ግን አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆች ከቄሳር በቀር ሌላ ንጉስ የለንም ብለው መለሱ ይላል። እስራኤላውያኖች ናቸው። ለእስራኤል ንጉሳቸው እግዚአብሔር ነው። እግዚአብሔርንም ክደው ለእስራኤላውያን ዳኛቸው እግዚአብሔር ነው። ንጉስ አንግስልን እንኳ ብለው በሚጠይቁበት ጊዜ ንጉሳቸው እግዚአብሔር እንደሆነ ነው የተነገረው። ከዛም በኋላ ከዳዊት ጀምሮ የሚያነግስላቸው ንጉሶች ቢኖሩም እንኳ ከእግዚአብሔር ስር ሆነው የሚያስተዳድሯቸው ናቸው እንጂ ለእስራኤል እግዚአብሔር ንጉሳቸው ነበር። እሱን ሁሉ ክደው ከቄሳር በቀር ንጉስ አናቅም አሉ እዚህ ጋር። ስለዚህ ጲላጦስ ምንም ሊያስቀረው ስላልቻለ የእግዚአብሔርን ፍቃድ ስለነበረ የኢየሱስ ክርስቶስ መሞት ቀጥሎ ምን ይላል? በቁጥር 17 እና 18 ላይ ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚባለው ወጣ፣ በዚያም ሰቀሉት። ለማውራት የፈለኩት ላሳያችሁ የፈለኩት ይህን ክፍል ነው። ኢየሱስን ወሰዱት፣ በዚያም ሰቀሉት የሚለውን ነው። ይህንን ስናነበው ትንሽ ነገር ናት እዚህ ጋር ወሰዱት፣ በዚያም ሰቀሉት። በቃ ግን በጣም በውስጡ የተከናወነው ብዙ ነገር ነው። ይሄንን ክፍል ሳቀርብ ዓላማዬ እናንተን በሚያስጨንቅ በሚያሰቅቅ የኢየሱስ ክርስቶስ መስቀል ላይ የደረሰበትን ነገር ለማውራት ሳይሆን መስቀሉ ምን ይመስል ነበረ፣ የተከፈለው ዋጋ ምን ያክል ነበረ ብለን እንድናስበው ሪፍሬሽ እንድናረግ በልባችን መስቀሉ በልባችን ላይ ቦታ እንዲኖረው እንዲከብድብን ሁል ጊዜም የምናስበው እንዲሆን እንዲሁ ስናነብ መጽሐፍ ቅዱስን በዚያ ወሰዱና በዚያ ሰቀሉት ብለን አንብበን እንዳናልፍ ምን ይመስል ነበረ መስቀሉ የሚለውን ለማየት ነው። እና መስቀል ኢየሱስ ክርስቶስ የተሰቀለው በመስቀል ነው። የመስቀል ሞት ሮማውያን ከኢየሱስ ክርስቶስም በፊት ለረጅም ጊዜ ይጠቀሙበት የነበረ የመቅጫ መንገድ ነው። ነገር ግን በመስቀል ላይ የሚሞት ሰው በጣም እጅግ የመጨረሻ ወንጀለኛ የሆነ ሰው ነው። ማንም ተራ ወንጀለኛ በመስቀል ላይ አይሰቀልም። የመጨረሻዎቹ ወንጀለኞች ናቸው የሚሰቀሉት። በዛ መስቀሉ የሚሆንበት ቦታ፣ ሰዎቹ የሚሰቀሉበት ቦታ በጣም በከፍተኛ ቦታ ላይ ነው። ሰው ሁሉ እንዲያየው፣ አላፊ አግዳሚ ሁሉ እንዲያየው። በተሰቀሉ ጊዜ ደግሞ የተሰቀሉበት ምክንያት ሪዝኑ ከመስቀሉ አናት ላይ ይጻፋል እና አላፊ አግዳሚው ያያል በምን ምክንያት እንደተሰቀሉ። ስለዚህ የተሰቀሉበትን ምክንያት እያየ ስቃያቸውን እያየ አላፊ አግዳሚው እነሱ እንዳይደግሙት ለመቅጫ ብቻ ሳይሆን ለመቀጣጫ የሚሆን የአገዳደል ዘዴ ነው። እንደዚህ በቀላሉ በአንድ ጊዜ የሚገል አይደለም፣ ረጅም ጊዜ ይፈጃል። በኢየሱስ ክርስቶስ ኬዝ በአንድ ቀን ነገሩ ተጠናቀቀ እንጂ ምክንያት አለው። እሱም የመስቀል ሞት ለቀናት የሚቆይ አላፊ አግዳሚ እየተጠቋቆመ የሚያየው በጣም አዋራጅ የሆነ በጣም ውርደት የተሞላበት አሟሟት ነው። የሚሰቀሉት ራቁታቸውን ነው። ትንሽ ምናልባት አፍረተ ስጋቸውን ለመሸፈን ጨርቅ ያደረጉላቸው እንደሆነ እንጂ ራቁታቸውን ነው የሚሰቀሉት እና በጣም በረጅም ጊዜ የሚገል አሰቃይቶ የሚገል ስቃይ አስረዛሚ አገዳደል ዘዴ ነው።
ቀላል አይደለም። እዚህ ጋር እንደምናየው ወርታች ወረድ ብለን ስናይ ጲላጦስ ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረ ይላል። ጽሕፈቱ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። ምክንያቱም የተከሰሰበትን ክስ መጻፍ ነበረበት። ለምን እንደሞተ ለምን እንደተሰቀለ መጻፍ ነበረበት። ምንም ግን መርምሮ ያገኘው ነገር ስለሌለ የአይሁድ ንጉሥ የናዝሬቱ ኢየሱስ ብሎ ጻፈ። የካህናት አለቆች በዚህም ደስተኛ አልነበሩም። እሱ እንዳለ የሚል ጨምርበት እንጂ ንጉሥ አይደለም፣ እሱ እንዳለ በልና ጨምርበት ብለው ይሉታል። እና ጲላጦስ ግን ሊጨምር አልፈለገም። የጻፍኩትን ጽፌአለሁ እንዳላቸው ነው የምናየው እዚህ ጋር። ነገር ግን የእግዚአብሔር ሐሳብ ነበረ። ምክንያቱም በመስቀል ላይ የተሰቀለው ወንበዴ ሳይሆን፣ በመስቀል ላይ የተሰቀለው ወንጀለኛ ሳይሆን ንጉሥ እንደሆነ ለዓለም ይታወጅ ዘንድ ነው። ራሱ ጽሑፉ የተጻፈው በ3 ቋንቋ ነበር ይለናል እዚህ ጋር፣ በዕብራይስጥ፣ በሮማይስጥ፣ በግሪክ። በዛን ዘመን ዓለም ሊግባባበት የሚችላቸው ትልልቅ ቋንቋዎች ናቸው እነዚህ። በተለይ ግሪክ በዛን ጊዜ ሰፊው የዓለም ክፍል ይናገረው የነበረ ቋንቋ ነው። ስለዚህ በዚህ ቋንቋ ሁሉ የኢየሱስ ንጉሥነት በመስቀል ላይ ታውጆ ነበረ። በእርግጥ ጲላጦስ የጻፈው ወይ ለማሾፍ ብሎ ነው የጻፈው፣ ወይም ደግሞ ቀይር ሲባል ያልቀየረው በራሱ ስጋዊ ሐሳብ ሊሆን ይችላል። ግን የእግዚአብሔር ሐሳብ ነበረ። ንጉሥ እንደተሰቀለ ወንጀለኛ እንዳልሆነ የተሰቀለው ዓለም ያውቅ ዘንድ ነበረ ይሄ የሆነው። ስለዚህ ይሄ መስቀል አሰቃቀል ምንድነው? በመጀመሪያው ሰዎቹ የሚሰቀሉበትን መስቀል ተሸክመው ነው ወደ መስቀያው ቦታ የሚሄዱት። ይሄ የቅጣቱ አንዱ ክፍል ነው። ተሸክመው ነው የሚሄዱት። እዚህ ጋም ዮሐንስ ይነግረናል። በሌሎቹ ክፍል ላይ የቀሬናው ስምዖን የሚባል ሰው መንገድ ላይ አግኝተው የኢየሱስ ክርስቶስ መስቀል ለተወሰነ መንገድ እንዳገዘው ይናገራል። ነገር ግን የቅጣቱ አንዱ ክፍል ነው መስቀሉን ተሸክሞ ወደ መሰቀያው ከፍታ ቦታ መውጣት። መስቀሉ እኔ በጣም ከባድ እንደሆነ ይነገራል። ግን ሰርች ለማድረግ ሞክሬ ነበር። የተለያየ እንትን ነው የሚሰጡት። ክብደቱ ግን በአቬሬጅ 36 ኪሎ ይመዝናል። ያ መስቀል ተሸክመውት የሚወጡት መስቀል እና ያንን መስቀል ነው ተሸክሞ የሚወጡት። በጣም አድካሚ፣ በጣም አሰቃይ የሆነ አገዳደል ነው። መስቀሉን ተሸክሞ ላይ ከወጡ በኋላ ደግሞ እንደገና እግራቸው እና እጃቸው በሚስማር ግራና ቀኝ እንደሚመታ ይህንን ሁላችሁም አይታችኋል። ብዙ ጊዜ ኖርማሊ እዚህ ጋር ያረጉታል፣ ግን በትክክል እዚህ ጋር ነው። ምክንያቱም እዚህ ጋር ይሄ እጃችን ተቀዶ የመውደቁ እድል በጣም ከፍተኛ ነው። እዚህ ነው የሚያደርጉት። እዚህ 2 ትልልቅ ቦኖች አሉ፣ በዚህና በዚህ የሚሄዱ ራዴስ እና ኡልናር የሚባሉ። ግን ሚስማሩ የሚያልፈው እንደዚህ በመሃል ነው። ነገር ግን እዚህ ጋር አጥንት የለም እንጂ በጣም ከዚህ የሚመጣ ትልቅ የሆነ ራዲያል ነርቭ የሚባል አለ። በጣም ትልቅ ነርቭ አለ በዛ የሚያልፍ። ሚስማሩ ያንን ነርቭ ነው ቀጥሎ የሚገባው። ስለዚህ እጅግ በጣም ፔንፉል ነው። አስቡት መርፌ ሲወጋን ምን ያህል ጃምፕ እንደምናረግ። ትንሽ መርፌ ሲወጋን ጣታችን ላይ የሮማውያንን ሚስማር እኛ እንደምናውቀው አይነት ሚስማር አይደለም። ክብ የሆነ ሚስማር አይደለም እኛም እንደምናውቀው 4 ማዕዘን ነው። ስለዚህ ሲገባ በ4ቱ ማዕዘን እየቀደደ ነው የሚገባው። እንዲህ አይነት ፔን ነው በዚህ እጅ የሚወጋው። እንደገና ደግሞ እግሮቻቸው ተነባብረው ትንሽ ይሄ እንደዚህ የሚያክል መደገፊያ ነው የሚያደርጉላቸው ለእግሮቻቸው። እግሮቻቸው ደግሞ እንደዛ ሆነው እዛ ላይ ተመተው ከዛ በቃ እንደዛ ነው የሚተውት።
እኔ ድሮ መሰቀል ሲመስለኝ አንገት በቃ ከዛ መስቀል ላይ ከወጡ ወዲያ ደግሞ አንገቱ ታንቀው የሚሞቱ ነገር ነበር ይመስለኝ። ግን አይደለም። በቃ እጅና እግሮቻቸው እንደዚህ ተመቶ ለቀናት ይቆያሉ። ምክንያቱም የሚፈለገው ቀስ ተብሎ ተሰቃይተው እንዲሞቱ ነው። ዋናው የመስቀሉ ሞት አሰቃይ የሚያደርገው ይሄ ብቻ አይደለም። ይሄ እጅና እግር ሚስማር መመታት ብቻ አይደለም። በመስቀል ላይ በዚህ ሁኔታ ሰው ተንጠልጥሎ ሲቆይ የሰውነቱ ክብደት በሙሉ እዚህ እጅ ላይ የተመታው እጅ ላይና እግሮቻቸው ላይ ብቻ ስለሚሆን መተንፈስ በጣም ከባድ ነው። ሰው ለመተንፈስ ይሄ ደረቱ ላይ ያሉት ማስሎች መንቀሳቀስ አለባቸው። እዚህ ደረታቸው ላይ ያለው ማስሎች እንደገና ደግሞ ከዚህ ከሳምባ ስር ዳያፍራም የሚባል ማስል አለ። እነሱ መንቀሳቀስ አለባቸው እና ያንን ለማንቀሳቀስና ለመተንፈስ ይሄ የተወጠረውን በሚስማር የተወጠረውን እጃቸውን ወደዚህ መሳብ አለባቸው። እግሮቻቸውን ደግሞ ገፍተው እዛ ትንሽ የተደገፉት ነገር ላይ መግፋት አለባቸው። በእግሮቻቸውንና እጆቻቸውን ለማንቀሳቀስ በሞከሩ ቁጥር ከፍተኛ ፔን አለ። ስለዚህ እያንዳንዱ ብሪዝ፣ እያንዳንዱ ትንፋሽ በጣም ኃይለኛ ፔን ያለው ነው። ይሄ ብቻ አይደለም። ደግሞ ለተወሰነ ሰዓት መስቀል ላይ እንዲህ ተንጠልጥሎ መቆየት እዚህ ጋርና ይሄ እዚህ ጋር ያለውን ጆይንት ይላቀቃል። ከአንድ ሰዓት ምናልባት ከ2 ሰዓት በላይ አይቆይም ነው የሚሉት ብዙ የሕክምና አዋቂዎች። እዚህ ጋር በጣም ትልቅ ጆይንት አለ። የትከሻችን ጆይንት ታውቃላችሁ። ይሄ ሾልደር ጆይንት የሚባለው በጣም ትልቅ ጆይንት ነው። ከሂፓችን ላይ ካለው ጆይንት ቀጥሎ ያለ ትልቅ ጆይንት ነው። እሱ ይላቀቃል። ምክንያቱም ክብደቱ የሰውነታችን ክብደት በሙሉ ወርታች ስለሚጎትተው ያ ራሱ በጣም ፔንፉል ነው። ስለዚህ ለመተንፈስ እግራቸውን መግፋት አለባቸው። ወደዛ የተደገፈው ነገር ላይ እጃቸውን መሰብሰብ አለባቸው። በጣም ፔንፉል ነው። አንድ ኖርማል ሰው በደቂቃ ከ12 እስከ 18 ጊዜ ይተነፍሳል። ኖርማል ሰው በኖርማሉ ጊዜ። ነገር ግን እንደዚህ በኢየሱስ ክርስቶስ በሆነበት ሁኔታ በጣም ፔን ስለነበረው በግርፋቱ የተነሳ ከዚህ ከተወጋበት በሚስማር ከተሰቀለበት ከተመታበት ነገር የተነሳ በጣም ፔን ስለነበረው ፔን በሚኖርበት ጊዜ እንደገና ደግሞ በግርፋቱ ምክንያት ብለድ ሎስ ነበረው። በጣም ብዙ ደምቷል። እንደዚህ በሚሆንበት ጊዜ የሰውነታችን የመተንፈስ አቅም ይጨምራል። የመተንፈስ ፍጥነቱ ሬቱ ይጨምራል እና ከ12 እስከ 18 የነበረው ከ24 እስከ 30 ሊሆን ይችላል። በእያንዳንዱ ትንፋሽ ውስጥ ፔኑ እየጨመረ ነው የሚሄደው። ይሄ ነው ዋናው ማሰቃያው ቴክኒካቸው እና መተንፈስ እያቃታቸው ፔኑ እየጨመረ ሄዶ ነው መጨረሻ የሚሞቱት። እና እንግዲህ አስቡት ኢየሱስ ክርስቶስ በመስቀል ላይ ለ6 ሰዓት ቆይቷል። በአንድ ደቂቃ ውስጥ እስከ 30 ጊዜ ከተነፈሰ በአንድ ሰዓት ውስጥ 60 ደቂቃ አለ። እንግዲህ አባስታችሁ ድረሱበት። በጣም 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 ከባድ ነው። በጣም በጣም ፔንፉል የሆነ ያገዳደል ዘዴ ነው። እንደዚህ በቀላሉ በቃ ሰው በቀላሉ ታንቆ አንዳንድ ጊዜ በመስቀል ላይ ሰው ወይም ተሰቀለ ተብሎ ታንቆ እንደሚሞት አይደለም። የመስቀል ሞት ረጅም ስቃይ የበዛበት ስቃዩ እየጨመረ የሚሄድ ነው እና እንደዚህ አይነት ስቃይ ነው ያለፈው። እንደዚህ አይነት ዋጋ ነው የተከፈለው። ስናነበው በዚያ ወስደው ሰቀሉት ብለን እንዳናልፍ። ሰቀሉት ማለት ምን ማለት እንደሆነ
ትንሽ እንድናየው ብዬ ነው። እና ምን ይለናል? ይሄ ሁሉ አልፎ ሌላ እዚህ ጋር ሌላ ታሪክ አለ። እሱን ዘለውና በኋላ መለስበታለሁ ጊዜ ካለን። ቁጥር 29 ላይ ምን ይላል? ከ28 ጀምሮ አነበዋለሁ። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበረ። ከእርሱም ሆምጣጤውን በሰፍነግ ሞልተው በሁሶጵም አድርገው ወደ አፉ አቀረቡለት። እነሆም ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘንብሎ ነፍሱን አሳልፎ ሰጠ ይላል። ሁሉ እንደተፈጸመ አውቆ ኢየሱስ ክርስቶስ በመስቀል ላይ ይሄን ሁሉ ስቃይ በሚቀበልበት ጊዜ ኮንሽስ ነበረ፣ ያውቅ ነበር፣ ፊል ያደርግ ነበር፣ ይሰማው ነበር። አንዳንድ ጊዜ ሰዎች በጣም ኃይለኛ ፔን ሲኖር ራሳቸውን ይስታሉ። እንደዛ አልነበረም፣ ያውቅ ነበረ እና እንደተፈጸመ አውቆ ይላል። ሊያከናውነው ሊፈጽመው የመጣው ነገር ሁሉ እንደተሳካ አይቶ ሁሉ እንደተፈጸመ አውቆ ምን አለ? ተጠማሁ አለ። ቆምጣጤ የሰጡት እሱን ከተቀበለ በኋላ ግን ምን አለ? ተፈጸመ አለ። እንደውም በሌላው ወንጌል ላይ በታላቅ ድምፅ ጮሆ ተፈጸመ አለ ይልና ከዛ ወዲያ ያለው ቃል በጣም አስፈላጊ ነው። ራሱን አዘንብሎ ነፍሱን አሳልፎ ሰጠ። ነፍሱን አሳልፎ ሰጠ። አሟሟቱ የኢየሱስ ክርስቶስ አሟሟት የሽንፈት አሟሟት ሳይሆን የአሸናፊነት አሟሟት ነው። እነሱ እንደሚሉት ወይም እነሱ እንደሚያስቡት ከቁጥጥሩ በላይ ሆኖ ከቁጥጥሩ ውጭ ሆኖ ነፍሱን እነሱ ወስደውበት ሳይሆን ነፍሱን ራሱ ነው አሳልፎ የሰጠው። ራሱን ነፍሱን አሳልፎ ሰጠ ነው የሚለው። እነሱ እንደሚሉት ተገሎ ሳይሆን የመጣበት ዓላማ ሁሉ እንደተከናወነ አይቶ ራሱን በራሱ አሳልፎ እንደሰጠ ነው የምናየው። ይህንን ስናይ ኢየሱስ ክርስቶስ የሞተው የእግዚአብሔርን ፍቃድ ለመፈጸም እንደተጻፈው በእግዚአብሔር ሉዓላዊ ዕቅድ ውስጥ እንደነበረ ያንን ለማሳካት እንጂ ሰዎች በክፉ ስራቸው ተነሳስተው ስለሰቀሉት ስለገደሉት አይደለም። ነፍሱንም አሳልፎ የሰጠው ከቁጥጥሩ ውጭ ሆኖ ሳይሆን ራሱ አሳልፎ እንደሰጠ እዚህ ጋር ጽፎልናል። ከዚህ ወረድ ብለን ስናይ ሌሎቹ ከአጠገቡና በግራና በቀኝ የነበሩት የተሰቀሉት ሰዎች አልሞቱም ነበር። ስለዚህ ምን ይላል? ከአይሁድ ባለስልጣኖች ከአይሁድ መሪዎች አንድ ጥያቄ እንደቀረበ እዚህ ጋር እናያለን። ምንድን ነው የቀረበው ጥያቄ? አይሁድም ይላል ላንበው ቁጥር 31 ላይ አይሁድም የመዘጋጀት ቀን ስለሆነ ያ ሰንበት ትልቅ ሰንበት ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት ይላል። ምንድን ነው ያሉት? ሰንበት ነው የሚመጣው፣ ትልቅ ሰንበት ነው ያለው። ይሄ አርብ ቀን ነው፣ ቀኑ የመዘጋጃ ቀን ነው። ስለዚህ በመስቀል ላይ ስጋቸው እንዳያድር ሰንበት ከመግባቱ በፊት ተገለው እንዲወርዱ ጠየቁ። ለምን ይሄንን አደረጉ ብላችሁ ብትሉ በአይሁድም ኢየሱስ ክርስቶስ የተከሰሰው ሊገደልም የሆነው በአይሁድ መሪዎች ነው እና በአይሁድ ምንድነው ሰው በእንጨት ይሰቅላሉ። እነሱም በጣም የመጨረሻ የተረገመ የተባለው ሰው የሚሰቀለው በእንጨትም ቢሆን እነሱ ግን ሲሰቅሉ
በዛው በለቱ ነው መቀበር ያለበት። ሄደን ብናነበው ዘዳግም 21:22 ላይ ሄደን ብናነበው ዘዳግም 21:22ን ዘዳግም 21:22 ላይ እንዲህ ይላል፣ ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨት ላይ ብትሰቅለው በእንጨት ላይ የተሰቀለው በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረክስ በእርግጥ በዚያው ቀን ቅበረው ይላል። በእነሱ ሕግ በዚያው ቀን መቀበር አለበት። ስለዚህ ከአይሁድ ጥያቄ መጣ፣ በዛን ቀን ተገለው እንዲወርዱ። እንደዚህ አይነት ደግሞ ኬዝ በሚፈጠርበት ጊዜ የተሰቀሉትን ሰዎች ገለው ለማውረድ ሲፈልጉ በጣም ሌላ አሰቃቂ ነገር ነው የሚያደርጉት። ጭናቸውን ነው የሚሰብሩት። ይሄ አሁንም የጭናችን አጥንት ከሰውነታችን ውስጥ የመጨረሻ ትልቁ አጥንት ነው እና እሱን ለመስበር ምን ያህል ከባድ ነገር እንደሆነ አስቡት። በመዶሻ ምናልባት እስከ 10 ጊዜ ሊመቷቸው ይችላሉ ይላል። ለምንድን ነው ጭናቸው የሚሰበረው ብላችሁ ብትሉኝ፣ ቅድም እንደነገርኳችሁ ለመተንፈስ እግራቸውን የተደገፉበት ነገር ላይ ገፍተው እጆቻቸውን አንቀሳቅሰው ነው ሳምባቸውን መንፋት የሚችሉት፣ እዚህ ጋር ያለውን ጡንቻዎች ማንቀሳቀስ የሚችሉት። ጭናቸው ከተሰበረ መተንፈስ ይቆማል። ያ ነው ዋናው ቴክኒኩ። ስለዚህ ጭናቸውን ነው የሚሰብሯቸው። ልክ ጭናቸውን ሲሰብሩ ሌላ ምንም ማድረግ አይጠበቅባቸውም። ሰዎቹ ይሞታሉ። መተንፈስ አይቻልም ከዛ ወዲያ። ምክንያቱም ለመተንፈስ የሚረዳቸውን ነገር ነው የሚሰብሩት። ስለዚህ ልክ በኢየሱስ ግራና ቀኝ የተሰቀሉትን ሰዎች ጭን ሰብረው ወደ ኢየሱስ ሲመጡ፣ ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም ይላል። እሱ ራሱ ተፈጸመ ብሎ የመጣበት ዓላማ ሁሉ እንደተጠናቀቀ አውቆ ራሱን አሳልፎ ሰጥቷል አስቀድሞ። ሌሎቹን ጭናቸውን ሰብረው እሱ ጋር ሲመጡ እሱ ሞተው አገኙት፣ ጭኑን አልሰበሩም። ይሄ የሆነው በአጋጣሚ አይደለም። ለመጽሐፍት ምን ይላል? ከሱ አንድም እንኳን አጥንት እንደማይሰበር በመጽሐፍት የተነገራለ። በዚህ ሁሉ ስቃይ ውስጥ ሲያልፍ አጥንቶቹ አንድም አልተሰበሩም። በሚስማሩ መግቢያ ሚስማሩ የሚያልፍበት ቦታ አጥንት ያለበት አይደለም፣ የእግሮቹም እንደዛው። ስለዚህ በመጨረሻ ጭኑ ሊሰብሩ ሲመጡ በእርግጥ ሞቶ አገኙት፣ አልተሰበረም ይላል። በመዝሙር 34:20 ላይ ታገኙታላችሁ አጥንቶቹ እንደማይሰበሩ ትንቢት እንዳለ። ግን ይሄ ብቻ አይደለም። ለዚህም ብቻ ሳይሆን ኢየሱስ ክርስቶስ እውነተኛ የፋሲካ በግ፣ ኃጢአት የሌለበት የሰዎችን ኃጢአት ሊያስተሰርይ የመጣ ለእግዚአብሔር መስዋዕት ሆኖ የሚቀርብ ስለ ኃጢአታችን እውነተኛ የፋሲካ በግ እንደሆነ የሚያሳይ ነው። ምክንያቱም ይሄንን ያልኩት ወደ ዘጸአትና ዘሁልቁ ላይ ሄደን ስናይ እግዚአብሔር ለአይሁድ የፋሲካን በግ አዘገጃጀት ሲነግራቸው የፋሲካ በግ የሚዘጋጀው አጥንቱ አይሰበርም። ሄደን ብናየው ዘጸአት 12:46 ላይ እንሂድ። ዘጸአት 12:46 ይቅርታ፣ ዘጸአት 12:46 ላይ እናነብ። ከ43 ጀምሮ አነበዋለሁ። እግዚአብሔርም ሙሴንና አሮንን አለ፣ ይህ የፋሲካ ሕግ ነው። ከእርሱ እንግዳ ሰው አይብላ። በብር የተገዛ ባሪያ ቢኖር ከተገረዘ በኋላ ከእርሱ ይብላ። መጻተኛና ሙያተኛ ግን ከእርሱ አይብላ።
በአንድ ቤትም ይበላ፣ ከስጋውም አንዳች ከቤት ወደ ሜዳ አታውጡት፣ አጥንትም አትስበሩ ይላል። እንደገናም ደግሞ ዘኍልቍ 9:12 ላይ ደግሞ እንሄድና እናንብ። ዘኍልቍ 9:12 ላይ ስናይ ከእርሱ እስከ ነገም ምንም አያስቀሩ፣ ከእርሱም አጥንትን አይስበሩ፣ እንደ ፋሲጋ ስርዓት ሁሉ አድርጉት ይላል። ስለዚህ ኢየሱስ ክርስቶስ እንደ ስርዓቱ ሆኖ የቀረበ የፋሲካ በግ ለእግዚአብሔር መስዋዕት ሆኖ የሚቀርብ የሰዎችን ኃጢአት የሚያስተሰርይ የፋሲካ በግ እንደሆነ ይህንንም የሚያመላክተን እንደሆነ እናያለን። የኢየሱስ ክርስቶስን አሟሟት ስናይ እንደው እያንዳንዷ ዲቴል ከፍርዱ ሂደት ጀምሮ የአሟሟቱ ሁኔታ እያንዳንዷ ዲቴል በሙሉ የእግዚአብሔር ፍቃድ ያለበት፣ የእግዚአብሔር ፍቃድ የተፈጸመበት፣ መጽሐፍት እንደተናገሩት የሆነ ሁሉ ነገር እግዚአብሔር ከላይ ሆኖ እንደሚቆጣጠረው እናያለን። ሲታይ የሚመስለው የአሟሟቱን ሂደት የሚቆጣጠሩት የሮማን ወታደሮች ወይም የአይሁድ መሪዎች ይመስላሉ አይደለ? ግን እግዚአብሔር ከላይ ሆኖ እያንዳንዱን ነገር ይቆጣጠር እንደነበረ የሚያሳይ ነው እና በመስቀሉ ላይ የተካሄደው ነገር ይሄ ነበረ። መስቀሉ ለኛ ምን ያህል ዋጋ እንዳለው፣ ምን ያህል አምላካችን የተሰቃየበት ቦታ እንደሆነ፣ የተከፈለው ዋጋን እንድናይ ያረገናል። ሌላው እዚህ ክፍል ውስጥ እኔ ሰዓት ላይኖረን ይችላል ብዬ ብዙ ያላካተትኩት በጣም ኢምፖርታንት ነገሮች አሉ። ለምሳሌ ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው ነገሮች፣ አንድ ሰው ሊሞት ሲል የሚናገረው ነገር በጣም ኢምፖርታንት፣ የመጨረሻ በህይወቱ ውስጥ የልብ ትርታው የሆነ ነገር ነው። ሰዎችም እንዲያከናውኑት ከሱ ወዲያ ያሉ ሰዎች እንዲያከናውኑት የሚፈልገውን ዋና የሚባለውን ነገር ነው የሚናገረው። ኢየሱስ ክርስቶስ በመስቀል ላይ ሆኖ እንዳልኳችሁ መተንፈስ ከባድ ነው፣ መናገርም ከባድ ነበረ እና የተናገራቸው ቃላቶች ከ2 ከ3 ቃላት አይበልጡም፣ በአንዱ ንግግር ማለት ነው ይላሉ ብዙ ጊዜ። እና በመስቀል ላይ ሆኖ 7 ነገሮችን እንደተናገረ እናውቃለን። እኔ ራሳቸውን የቻሉ ትምህርት ስለሆኑ አላካተትኳቸውም፣ ምክንያቱም በጣም አስፈላጊ ለኛም ጠቃሚ የሆኑ ነገሮችን ያካተተውና ግን በመስቀል ላይ ሆኖ ለኛ የተናገራቸውን ነገሮች እንዲሁ በጣም በልባችን ላይ እንደው እንደ ተራ ነገር እንዳንወስደው ብዬ ማሰብ የምፈልገው በመጀመሪያ የተናገረው ስለ ይቅርታ ነው። በዛ ጣር ውስጥ ሆኖ ስለ ይቅርታ ነው ያወራው። ሰው ሊሞት ሲል እንደው ተራ ሰው እንኳን የሚናገረው ነገር ሊሞት ሲል ቢያንስ ምንም በቃ በህይወት ውስጥ ምንም ዓላማ የሌለው ሰው እንኳን ቢሆን ምንም እንደው ልጆቼን አደራ ይላል። ዋናው ነገር ነው ለሱ፣ ልጆቹ ዋናው ነገር ናቸው አይደል? በታሪክም በቃ በጣም ባለስልጣን የሆኑ ሰዎች፣ ታዋቂ ሰዎች፣ ፈላስፎች ሊሞት ሲል የተናገረው የመጨረሻው ቃል ብለው በጣም ትኩረት ይሰጡታል። ኢየሱስ ክርስቶስ በዛ ጣር ውስጥ ሆኖ ከተናገራቸው እንደው በቃ እኔና እናንተን የሚያገናኘን ነገር ስለሆነ አንዱ የመጀመሪያው ስለ ይቅርታ ነው የተናገረው። ሁሉን ልዘረዝራቸው አልችልም፣ ምክንያቱም ጊዜ የለኝም፣ ጊዜ አይበቃንም። እና ደግሞ ከዚህ በፊት ባለሳሳት ጋሽ እርገጤ ያስተምሮናል እና ግን እንደው ምን ያህል ለኛ አስፈላጊ እንደሆኑ ለማሳየት ነው። ሌላው ማየት የምፈልገው ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚከናወኑ ነገሮች ነበሩ። መስቀል ላይ ሆኖ ከመሞቱ በፊት መስቀል ላይ ያለ 2 አይነት ሰዎች መስቀሉ ስር ነበሩ።
ይሄም ራሱ በጣም ትልቅ ትምህርት የሚሆን ነው። ግን እንዲሁ ዮሐንስም ሲጽፍ አሁንም ልክ እንደ ቀድሞ አጻጻፍ እንድናወዳደራቸው እንድናነጻጽራቸው ምን አይነት ሰዎች እንደነበሩ ስለፈለገ ይመስለኛል አጻጻፉ ለየት ያለ ነው። ቁጥር 25ን ሄዳችሁ ስታነቡት ምዕራፍ 19 ማለት ነው። ጭፍሮቹ እንዲህ ያደረጉ፣ ነገር ግን ይልና በመስቀሉ በኢየሱስ መስቀል አጠገብ የእናቱ እህት የቆልዮጳ ሚስት ማርያም፣ መቅደላዊት ማርያም ቆመው ነበር ይላል። ጭፍሮቹ ምን አደረጉ? ጭፍሮቹ ያደረጉትን ነግሮናል ከላይ፣ ሁላችሁም ታውቃላችሁ። ጭፍሮቹ ምንድን ነበር የሚያደርጉት? ዕጣ ይጣጣሉና ልብስ ይከፋፈሉ ነበር። ጭፍሮቹ ይሄን አደረጉ። ነገር ግን ሌሎቹ በዛ ነበሩ ይላል። ሁለት አይነት ሰዎችን ኢየሱስ ክርስቶስ ሲሰቀል ልብሱን የሚከፋፈሉ ጥቅም የሚከፋፈሉ መስቀሉን ሳይሆን ዋናቸው ያደረጉ ጥቅም ዋናቸው ያደረጉ በመስቀል ላይ የተሰቀለው ሰው የተሰቀለው ንጉስ ሰቅለው ምንም የማይሰማቸው መስቀሉ ላይ ያለው ንጉስ የሚጮኸው የጣር ሲቃ ምንም ያልመሰላቸው፣ ነገር ግን ከመስቀሉ የተረፈ ጥቅም የሚከፋፈሉ ሰዎች ነበሩ። እንደገና ደግሞ መስቀሉ ትኩረታቸው የሆነ አይናቸው መስቀሉ ላይ የነበረ ከተሰቀለው ክርስቶስ ጋር የሚነጋገሩ ሌሎች ሰዎች ነበሩ። የሚገርም ነው። በመጀመሪያ ልብስ መረከብ ቢኖርባቸው መረከብ ያለባት እናቱ ማርያም ናት አይደል? የቅርብ ዘመድ ነው አይደል ልብስ የሚረከበው። ግን ለነዚህ ሰዎች የኢየሱስ ክርስቶስ ልብስ አልነበረም ዋናቸው በመስቀል ላይ የተሰቀለው ሰውዬ ነው። ዋናቸው በመስቀል ላይ የሞተው ነው። ዛሬም በእኛ በህይወታችን በዚህ ምድር ላይ በቤተ ክርስቲያንም ዋናቸውን ክርስቶስን ያደረጉ ዋናቸው መስቀሉ ያደረጉ ሰዎች ይኖራሉ። ከመስቀሉ ደግሞ የተራረፈውን ጥቅም የሚነግዱ ጥቅም የሚከፋፈሉም ሰዎች ይኖራሉ። ይሄንን እንድናይ ይመስለኛል በንጽጽር ያስቀመጠው። ትኩረታችን መስቀሉ ላይ እንዲሆን፣ መስቀሉ ዋናችን እንዲሆን፣ መስቀሉ ሁሌም የምንናገረው ነገር እንዲሆን፣ አዋጃችን እንዲሆን፣ ለሰዎች የምንመሰክረው ነገር መስቀሉ እንዲሆን፣ ከመስቀሉ ስር የሚገኝ ጥቅም ሳይሆን እርካታችን መስቀሉ ላይ ባለው እንዲሆን እግዚአብሔር ይርዳን እና መስቀሉ ይሄ ነው። በዚያም ወስደው ሰቀሉት ማለት ይሄን እንደሆነ የተከፈለውን ዋጋ በዚህ ሳምንት ውስጥ እንድናስብ ስለፈለኩ ነው ይሄን ያቀረብኩት። ተሰቅሎ ሞቶ ተሰቅሎ የቀረ አምላክ አይደለም የምናመልከው። በእርግጥ ተነስቷል። የተነሳ በድል የተነሳ አምላክ ነው። ግን አሟሟቱም የድል ነው። አሟሟቱም እንኳን የድል አምላክ የእግዚአብሔር ፍቃድ ያለበት ሉዓላዊ የሆነ የእግዚአብሔር ሐሳብ የተከናወነበት በትናንሿ ነገር እንኳን ሰዎች እንዲሁ የገደሉት አይደለም። ይሄንን እንድናይ ስለፈለኩ ነው። እግዚአብሔር ይባርካችሁ።